ክቡራን አድማጮች ባለፈው ሳምንት የዳኛቸው ወርቁን ስራዎችና የህይወት ጉዞ በተመለከተ በክፍል 3 ማቅረባችን ይታወሳል። በዛሬው ክፍል 4 ዝግጅታችን ደራሲ ሳህለ ስላሴ ብርሃነ ማርያም ዳኛቸው ወርቁን በተመለከተ የሰጡትን ምስክርነት እንቃኛለን። ጋሽ ሳህለ ስላሴ ብርሃነ ማርያም ከዳኛቸው ወርቁ ጋር የነበራቸውን ትውውቅና ያሳለፉትን ጊዜ እንዲህ በማለት ገልጸውት ነበር። ዳኛቸው ወርቁ የእድሜ አቻዬ በመሆኑና ሁለታችንም የአዲስ አበባ ነዋሪዎች በመሆናችን ብዙ ጊዜ የመገናኘትና የመጨዋወት እድል አጋጥሞናል። የማረሳው የመጀመሪያው ግንኙነታችንን ነበር። ከብዙ ዓመታት በፊት አንድ ቀን የቀድሞ ዩኒቨርሲቲ ኮሌጅ ባልደረባዬና ወዳጄ የሆነውን ሰው ለመጠየቅ ወደ ማስታወቂያ ሚኒስቴር ሄዳለሁ። ያ ወዳጄ በዚያን ጊዜ በቢሮ ውስጥ ከዳኛቸው ወርቁ ጋር ነበር። እገሌ ብሎ አስተዋወቀንና የአደፍርስ ደራሲ መሆኑን ገለጸልኝ። አደፍርስ ስለሚባል መጽሐፍ ከዚያን ቀን በፊት ሰምቼ አላውቅም። ከታተመ 1 ዓመት እንኳን የሞላው አይመስለኝም። በዚህ ርዕስ የሚታወቅ መጽሐፍ ካለ ምን ነው መጽሐፍ መሸጫ መደብር ውስጥ አይቼው አላውቅም ስል ዳኛቸውን ጠየቅኩት። ቀደም ብሎ እንኳን ከመጽሐፍ መሸጫ መደብር ነበር፣ አሁን ግን እኔ ዘንድ እንጂ ሌላ ቦታ አታገኘውም አለኝ። ሶስታችንም የመጽሐፍት አፍቃሪያን ስለነበርን ስለ ስነ ጽሑፍና በጊዜው ታትመው ይወጡ ስለነበሩ መጽሐፍት ስንጨዋወት ቆየንና በመጨረሻም ዳኛቸውና እኔ ወዳጃችንን ተሰናብተን ወጣን። መጽሐፍህን ልገዛ ፈልግ ነበር፣ ነገር ግን እንዴት ነው ማገኘው በማለት ጠየቅኩት ይላሉ ጋሽ ሳህለ ስላሴ። ማግኘት እንኳን ታገኘዋለህ፣ ነገር ግን ዋጋው እንደቀድሞ አይደለም ሲል መለሰልኝ ዳኛቸው። ስንት ነው ስል ጠየቅኩት። መጀመሪያ በ5 ብር ነበር የሚሸጠው፣ ነገር ግን አልሸጥ ስላለ 10 ብር አደረኩት። አሁንም እንደገና አልሄድ አለ። ስለዚህ መሸጫ ዋጋውን 15 ብር አድርጌዋለሁ አለኝ። ይህንን ስሰማ ሳቅ ወጥሮ ያዘኝ። ነገር ግን ከዚህ በፊት የማልተዋወቀውን ዳኛቸውን እንዳላስቀይመው በመፍራት ሳቄን ታግዬ ያስቀረውትና ለማንኛውም 1 ኮፒ እፈልጋለሁ አልኩት። እንግዲያውስ ተከተለኝ ብሎኝ መኪናው ውስጥ ገባ። እኔም በያዝኩት መኪና ተከተልኩት። በፒያሳ አድርገን 4 ኪሎ ስንደርስ ወደ ታች ተጠማዘን ወደ ሚኒሊክ ግቢ አቅጣጫ አመራን። እዚያ ሳንደርስ ከፓርላማ ወደ ሪ በከንቱ የሚያመራውን መንገድ አቋርጠን ትንሽ ከሄድን በኋላ ወደ ቀኝ ታጥፈን በጠባብ ኮረኮንች መንገድ ተጓዝን። ከዚያም በኋላ ከመኪናችን ወርደን በእግራችን ወደ መኖሪያ ቤቱ አመራን። ከጽህፈት ቤቱ ስንገባ ከወለሉ እስከ ጣሪያው ድረስ በብዙ ረድፍ የተደረደሩ የመጽሐፍት ክምር ይታያሉ። ሄድ ብሎ ከአንዱ እሽግ 1 ኮፒ መዞ አወጣና ይሄውልህ አለኝ። ተቀብዬው ሂሳቡንም ከፍዬ ተሰናብቼው ወጣሁ። ዳኛቸው ወርቁ ልዩ ባህሪ ያለው ሰው መሆኑን ያን ቀን ነው የተረዳሁት። ከዚያም በኋላ ብዙ ጊዜ ተገናኝተናል፣ ተቀራርበናልም። እኔ እንደማውቀው በጣም ሰዓት አክባሪ ሰው ነበር። አንድ ቀን ቢሮ ተቀጣጠርንና እዚያ ስሄድ እሱ ከቢሮ ወጥቶ ወደ መኪናው ሲያመራየው ዳኛቸው ብዬ ተጣራሁና ምን ነው ረሳ እንዴ? ቀጠሮ ነበረን እኮ አልኩት። ቀጠሮውንማ አፍርሰብኝ ወደ ሌላ ጉዳይ መሄዴ ነበር ሲል መለሰልኝ። እጅግ በጣም ተገርሜ ሰዓቴን ብመለከት ያሳለፍኩት ጊዜ 3 ደቂቃ ብቻ ነበር። በሌላ ቀንም ኩራዝ መጽሐፍት መደብር እንድንገናኝ ተቀጣጠርን። በቀነ ቀጠሮ ከዚያ ብሄድ ዳኛቸው የለም። 15 ደቂቃ ያህል ጠበቅኩትና አለመምጣቱን ሳይ አንዳች እክል ቢያጋጥመው ነው እንጂ አይቀርም ነበር አልኩና ወደ ሌላ ጉዳይ ሄድኩኝ።
ከዚያ በኋላ በሌላ ቀን በአጋጣሚ ስንገናኝ በቀጠሯችን ቀን ለምን ሳይመጣ እንደቀረ ጠየቅኩት። እኔማ ከተቀጣጠርንበት መጽሐፍት መሸጫ መደብር ሄጄ ነበር። እንዲያውም ሰዓት አሳልፋለሁ ብዬ ስከንፍ መኪናዬን ገጨኋት። አንተ ግን በቀጠሮ አልነበርክም አለኝ። ኧረ እኔ እስከዚያ ነበርኩ። አንተ ነህ ቀጠሮ ያፈረስከው አልኩት። ወደ የትኛው መደብር ነበር የሄድከው አለኝ። ኤንሪኮ ባር ፊት ለፊት ያለው ቸርችል ጎዳና በማለት መለስኩለት። አይ ለካስ ያልተግባባ ነው ከቦታው ኖሯል። እኔ ደግሞ የሄድኩት 5 ኪሎ ካለው መደብር ነው አለኝና ሁለታችንም በሰራነው ስህተት ተሳስቀን ተለያየን። ዳኛቸውን ከሌሎች ሰዎች ለየት የሚያደርገው ሰዓት አክባሪነቱ ብቻ አልነበርም። እኔ እንደማውቀው እውነተኛ ሰው ሆኖ ተጠራጣሪም ነበር። ሰውን ውደደው እንጂ አትመነው እንደሚባለው አይነት። የሆነው ሆኖ ወደ መጽሐፉ እናምራ። አደፍርስ በርካታ ምሁራንን በሰፊው ያነታረከ መጽሐፍ ስለሆነ እኔም ተጨማሪ ንትርክ ውስጥ ለመግባት ፈቃደኛ አይደለሁም። ስለ ምንነቱ ጥቂት ሳልል ግን ለማለፍ አይቻለኝም። አደፍርስ በሌሎች ልብ ወለዶች የምናየው አይነት አንድ ወጥ የሆነና የጎለበተ ፈጠራ ታሪክ የለውም። በዚህ ፈንታ ቁርጥራጭ ትርኢቶች ነው የሚታዩበት። ትረካው ይፋትንና ጥሙጋን ከጣርማ በር ተራራ ላይ ሆኖ ሲመለከቱት ምን እንደሚመስል የሙዚቃ ቃና ባለው ቋንቋ ይጀምራል። ቁንዲ አንገቷን አስግጋ ቃፊርነት የቆመች መስላለች። የአዋዲና የጀውሃ ጅረቶች ደረታቸውን ለፀሐይ ሰጥተው ይንቦገቦጋሉ። ሰማይና ምድር የተገናኘበት ሕይወት ያሸለበበት የሚመስለውን በስተግርጌ የሚታይ ሜዳ አቧራ ረግቶበታል። የይፋትና ጥሙጋ አውራጃን ጣርማ በር ተራራ ላይ ሆነው ሲመለከቱት እግዚአብሔር ዓለምን ሰርቶ ሲያበቃ የተረፈውን ትርክምክም ያጎረበት ዕቃ ቤቱ ይመስላል። ሸለቆ፣ ጉባው፣ ተራራው፣ ገመገሙ፣ ጭጋጉ፣ አቧራው ሕይወትን አፍኗት ተኝታለች። ያቺ በሌላው ሀገር የምትጣደፈው የምትፍለቀለቀው የምትንቦለቦለው ሕይወት ዝፎ ይብላለች። በእርጋታ በዝግታ ታምማለች። በተገማሸረ መስክ ውስጥ እንደሚብሰከሰክ ውሃ። አደፍርስ ልቦለድ ገጽ 5። ገጠሩን በተዋበ ቋንቋ ከገለጸልን በኋላ ወይዘሮ አሰጋሽ የተባሉ የገጠር እመቤት ከጢሰኛቸው ጋር ቲያትር መሰል የንግግር ልውውጥ ሲያደርጉ ያሳየናል። ጢሰኛው የዘንጋዳ ዘር አጥቶ ሊበደር ወደ እመቤቱ ዘንድ መጥቶ ይለምናል። ወይዘሮ አሰጋሽ በተባ አንደበት የጢሰኛቸውን ሞራል አንኮታኩተው ከሰበሩት በኋላ 9 ቁና ሰጥተውት በመኸር ወራት 15 ቁና እንዲመልስ ይነግሩታል። አራጣው በጣም የበዛ መሆኑን በተሰበረ ድምፅ ይገልጽላቸውና እንዲራሩለት ይማጸናቸዋል። ወይዘሮ አሰጋሽ ግን በአራጣው ከተስማማ 9 ቁና እንዲወስድ፣ አራጣው በዛ ካለ እንዲቶ ርኅራኄ በሌለው አንደበት ቁርጥ አድርገው ይነግሩታል። ሌላ ምርጫ ስለሌለው እመቤቱ ለሚሰጡት 9 ቁና ዘንጋዳ 15 ቁና እንዲመልስ ይስማማል። ወይዘሮ አሰጋሽ ይህንን ገፈፋ ውለታ እንደዋሉለት በመቁጠር በመሬታቸው ላይ የበቀለውን የድርቆሽ ሳር 80 ሸክም ይሆናል አጭዶ ተሸክሞ አምጥቶ ከደጃቸው እንዲከምረው ይነግሩታል። እሱም ትዕዛዛቸውን ለመፈጸም የቃል ውል ከገባ በኋላ ዘንጋዳው ተሰፍሮለት አህያውን እየነዳ ከግቢው ይወጣል። በዚህ ክፍል ያለው ድንቅ ትርኢት በመድረክ ላይ የሚታይ ትርኢት እንጂ ሌላም አይመስል። ታሪኩ በዚሁ ይቀጥላል ብለን ስንጠባበቅ የመድረኩ መጋረጃ ተዘግቶ ይከፈትና
ሌሎች ገጸ ባህሪዎች ሲጨዋወቱ እናያለን። ምሽት ይሁንና የፊንጣ ሲርሲርታ፣ የዝንብ ዝዝታ፣ የንቦች ችምታ እንሰማለን። ጨረቃ ትወጣለች። የወይዘሮ አሰጋሽ አገልጋይ የሆነው የወርዶፋ ዋሽንት ሙዚቃንም እናዳምጣለን። በዚህ መልክ የመድረኩ መጋረጃ ተዘግቶ እንደገና እየተከፈተ እስከ መጨረሻው ድረስ የተለያዩ ትርኢቶችን እናያለን። ከዚህ ቀደም እንዳልኩት መጽሐፉ ከልብ ወለድነት ይልቅ ወደ ድራማነት የተጠጋ ነው። አንዳንዴ አስቸጋሪ ቢሆንም በውብ ቋንቋ የተደረሰ ድራማ ይላሉ ጋሽ ኃይለሥላሴ። የዳኛቸው ወርቁ ሌላው አብይ ስራ በእንግሊዘኛ ቋንቋ ደርሶት እንግሊዝ ሀገር የታተመውና ዘ ሰርቲንዝ ሰኔ የተሰኘው መጽሐፍ በብዙ የአውሮፓውያን ቋንቋዎች ተተርጉሞ እንደታተመ ዳኛቸው ራሱ አጫውቶኛል። መሰረታዊ ሐሳቡ ከአደፍርስ ጭብጥ እጅግም የራቀ አይደለም። በጥንታዊት ኢትዮጵያ አስተሳሰብና በዛሬይቱ ኢትዮጵያ አስተሳሰብ ማለትም በቀድሞ ትውልድ እምነትና በዛሬው ትውልድ አመለካከት መካከል ባለው ግጭት ላይ የተገነባ ልቦለድ ነው። በእኔ አስተያየት በትረካ ረገድ ዘ ሰርቲንዝ ሰን ከአደፍርስ ላቅ ያለ ሲሆን በቋንቋው ውበት ግን አደፍርስ ይበልጣል።